ስሜ ተርሸነራ ይባላል። በውጭ ሀገር እንደ ዋና ስራ አስኪያጅነት እሰራለሁ። እንደ እድል ሆኖ ዛሬ እዚህ እንዲገኝ ካደረገኝ ጓደኛዬ ጋር መጥቻለሁ። እንዲሁም ዶክተር ዛኪርን በቴሌቪዥን አይቻለሁ እና ሁልጊዜ ማለትም እርሶን በአካል ለማግኘት እና በህይወቴ ውስጥ ሁልጊዜ ጥርጣሬ የነበረኝ ጥያቄ ለመጠየቅ ይህ ታላቅ እድል ነው። ጥያቄውም ለምን አምላክ አንድ ሃይማኖት ብቻ አልፈጠረም ወይም ለሁሉም የሚሆን አንድ ሃይማኖት አላደረገም? እንዲህ ቢሆን ኖሮ በምድር ላይ ሰላም ይሰፍን ነበር የሚል ነው። እርሱ ይህን ያውቁ ነበር ወይስ አያውቁም ነበር? ማለትም እነዚህ ሊከሰቱ የሚችሉ ችግሮች መሆናቸውን። ወንድማችን በጣም ጥሩ ጥያቄ እና አስፈላጊ ጥያቄ ነው የጠየቀው። ለምን አምላክ አንድ ሃይማኖት ብቻ አልፈጠረም? ግራ ማጋባትና ግጭትን እንዳይኖር ለምን የተለያዩ ሃይማኖቶችን ፈጠረ? እኔም ከእርሱ ጋር እስማማለሁ። ይህ በጣም ጥሩ ጥያቄ ነው። ቁርአን ብታነባለህ በሱረቱል አል-ኢምራን ምዕራፍ 3 ቁጥር 19 ላይ እንዲህ ይላል፣ እነ ዲና ኢንደላህ ኢስላም፣ በአላህ ዘንድ ተቀባይነት ያለው ሃይማኖት እስላም ብቻ ነው። እስላም ማለት ፍቃድህን ለሁሉም ቻይ አምላክ ማስገዛት ማለት ነው። ስለዚህ ሁሉም ሃይማኖቶች ሲመለከት ሁሉም ቻይ አምላክ መልእክተኞች የላከው አንድን ሃይማኖት ብቻ እንዲሰብኩ ነው። ከአደም ሰላም በእርሱ ይሁን ጀምሮ እስከ ኑህ፣ ሙሳ፣ ኢሳ፣ ኢየሱስ እና መሐመድ ሰላም በእርሱ ላይ ይሁን ድረስ የመጡት መልእክተኞች በሙሉ የተወደዱት ነቢያችን እንደተናገሩት በምድር ላይ 124,000 መልእክተኞች ተልከዋል። ይህም በቁርአን ውስጥ ሱረቱል ፋቲራ ምዕራፍ 35 ቁጥር 24 ላይ ተጠቅሷል። ወይነ ምን ኡመቲን ኢላ ኸላ ፊሀል ነዚር፣ አስጠንቃቂ ወይም መሪ ያልተላከለት ህዝብ ወይም ጎሳ የለም። አላህ በሱረቱል ራዕድ ምዕራፍ 13 ቁጥር 7 ላይ እንዲህ ይላል፣ ወሊኩሊ ቀውሚን ሃድ፣ ይህም ለእያንዳንዱ ህዝብ አስጠንቃቂን ልከናል። ወንድሜ የመጡት መልእክተኞች ሁሉ ያስተማሩት ነገር ቢኖር ፍቃድህን ለሁሉም ቻይ ለሆነው አምላክ ማስገዛት ብቻ ነበር። እንዲሁም ሁሉም መልእክተኞች ያስተማሩት ዋናው መልእክት የአምላክ አንድነት ነው። እርሱ አልወለደም፣ እርሱ እናት የለውም፣ አባትም የለውም፣ እርሱ አንድ ብቻ ነው። እርሱን የሚመስል ምንም ነገር የለም። ነገር ግን ጊዜ እያለፈ ሲሄድ መልእክተኞች ያስተማሩት ነገር ሁሉ ተበረዘ። ንግግርን ከሰማ ከቁርአን በፊት የመጡት አብዛኞቹ መጽሐፍት እንደተለወጡ ጠቅሼ ነበር። አላህም በቁርአን ውስጥ የተለያዩ ቦታዎች ላይ እንዲህ ይላል፣ እርሱ ቢፈልግ ኖሮ ሁሉም ሰው ፍቃዱን ለአምላክ እንዲያስገዛ ሁሉም ሰው ሙስሊም እንዲሆን ማድረግ ይችል ነበር። ተመልከት ወንድሜ፣ ሙስሊም የሚለውን ቃል እንደ አንድ ሃይማኖት ብቻ አትውሰደው። በእስልምና ትክክለኛ ትርጉም ዲን ማለት ነው። ይህም የአኗኗር ዘይቤና ፍቃድን ለአምላክ ማስገዛት ማለት ነው። ሙስሊም ማለት ደግሞ ዛኪር፣ አብደላ ወይም ሱልጣን የሚለው ስም ያለው ሰው ማለት አይደለም። ሙስሊም ማለት ፍቃዱን ለአምላክ ያስገዛ ሰው ማለት ነው። ፍቃድህን ለአምላክ ካስገዛ እኔ ሙስሊም ብዬ እጠራሃለሁ። ስለዚህ እንደ ሱልጣን፣ ዛኪር፣ አብደላ ባሉት የምጭ ላይ ብቻ አትስወት። በአረብኛ ሙስሊም ማለት ፍቃዱን ለአላህ ለአምላክ የሚያስገዛ ሰው ማለት ነው። ፍቃዱን ለአላህ ያስገዛ ማንኛውም ሰው ሙስሊም ተብሎ ይጠራል። ስለዚህ የመጡት መልእክተኞች ሁሉ ፍቃዱን ለአላህ ማስገዛት እንዳለብህ አስተምሯል። ሁሉም በአንድ አምላክ አምልኮ ተውሂድ አስተምሯል። ነገር ግን በጊዜ ሂደት እነዚህ ሁሉ መጽሐፎች መለወጥ ጀመሩ። በዚህ ምክንያት ሁሉም ቻይ የሆነው አላህ በመጨረሻው መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና የመጨረሻውን መለኮታዊ ቃል ክቡሩን ቁርአን ላከ። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የመጡት መልእክተኞች እና ቁርአን በፊት የወረዱት መለኮታዊ ቃላት ሁሉ ለዚያ ህዝብ እና ለዚያ ዘመን ብቻ የተወሰኑ ነበሩ። በስም ደረጃ አራቱም በቁርአን ውስጥ ተጠቅሷል። ተውራት፣ ዘቡር፣ ኢንጂል እና ቁርአን። ተውራት ለመላው ለሙሳ አለይሂ ሰላም የተሰጠለት መለኮታዊ ቃል ነው። ዘቡር ለዳውድ አለይሂ ሰላም የተሰጠ መለኮታዊ ቃል ነው። ኢንጂል አለይሂ ሰላም ለኢየሱስ ክርስቶስ የተላከ መለኮታዊ ቃል ነው። ቁርአን ደግሞ በመጨረሻው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተላከ የመጨረሻው መለኮታዊ ቃል ነው። ነገር ግን ቁርአን በሱረቱል ራዕድ ምዕራፍ 13 ቁጥር 38 ላይ እያንዳንዱ ዘመን መለኮታዊ ቃል ልከናል
ይላል። በርካታ መለኮታዊ ቃላት ወርዷል። ነገር ግን ከቁርአን በፊት የመጡት መለኮታዊ ቃላት እና ከነብዩ መሐመድ በፊት የመጡት መልእክተኞች ሁሉ ለዚያ ሕዝብ እና ለዘመኑ ብቻ የተላኩ ነበሩ። በዚህ ምክንያት ሁሉን ቻይ የሆነው አምላክ እነዚህ መጽሐፍትን ጠብቆ ማቆየት አስፈላጊ አላደረገውም። ነገር ግን ቁርአን በመጨረሻው መለኮታዊ ቃል ስለሆነ ለሙስሊሙ ወይም ለአረቦች ብቻ ሳይሆን ለመላው የሰው ልጅ የተላከ ነው። እንዲሁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሙስሊሞች ወይም ለአረቦች ብቻ የተላኩ አይደሉም፣ ለመላው የዓለም የሰው ልጅ የተላኩ ናቸው። በዓለም ላይ ባሉ ዋና የመንፈስ ቅዱሳን መጽሐፍት ሁሉ ስለ እርሱ ትንቢት የተነገረው ለዚህ ነው። በዓለም ላይ ባሉ ዋና የመንፈስ ቅዱሳን መጽሐፍት ስለ እርሱ ትንቢት የተነገሩት ለዚህ ነው። ይህም ቁርአን በተመለከተ አላህ በሱረቱል ሂጅር ምዕራፍ 15 ቁጥር 29 ላይ እንዲህ ይላል፣ ቁርአንን እኛ አወረድነው እኛም ከብልሽት እንጠብቀዋለን። ስለዚህ የምንረዳው ነገር ቢኖር ሁሉን ቻይ የሆነው አምላክ እንድን ሃይማኖት ብቻ እንድንሰብክ መልእክተኞችን መላኩን ነው። ይህም ፍቃድን ለሁሉን ቻይ አምላክ ማስገዛት ነው። በአረብኛ ይህን ኢስላም እንለዋለን። ኢየሱስ ክርስቶስ የመጣው ክርስትናን ለመስበክ አልነበረም። ክርስትናን የሚለው ቃል በመጽሐፍ ቅዱስ ውስጥ የለም። ይህን ያውቃሉ። በመላው መጽሐፍ ቅዱስ ውስጥ ክርስትና የሚል ቃል የለም። እርሱ ክርስቲያንን አልሰበከም። ክርስትና የሚለው ቃል በአንጻቢው ለኢየሱስ የተከታዮች የተሰጠ ቅጽል ስም ነው። ይህም በሐዋርያዎች ሥራ መጽሐፍ ውስጥ ተጠቅሷል። ቅጽል ስም ነው። ስለዚህ ኢየሱስ ክርስቶስ ያሰበከው እስላምን ነው። ይህ በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ተጠቅሷል። ኢየሱስ ክርስቶስ ሰላም በእርሱ ላይ ይሁን እንዲህ ይላል፣ የኔ ፍቃድ ሳይሆን የአባቴ ፍቃድ እንጂ። አምላክ ፍቃድ በአረብኛ ሲገለጽ እርሱ ያሰበከው እስላም ብቻ ነው። በተመሳሳይ ሁኔታ በዘባድ ጌታን ብናነብ ሸሪከርሽና ፍቃዳችንን ለአምላክ ማስገዛት እንዳለብን ተናግሯል። በአረብኛ ለመግለጽ ከተፈለገ እርሱ እስላም መቀበል እንዳለብን ነው የሚናገረው። ስለዚህ የምንረዳው ነገር ቢኖር ሁሉም መልእክተኞች ያስተማሩት ፍቃዳቸውን ለአምላክ ማስገዛት ብቻ መሆኑን ነው። ቁርአን በሱረቱል አልኢምራን ምዕራፍ 3 ቁጥር 19 ላይ እንዲህ የሚለው ለዚህ ነው፣ በአምላክ ዘንድ ተቀባይነት ያለው ብቸኛው አማራጭ ወይ ፍቃድን ለሁሉም ቻይ አምላክ ማስገዛት ነው። ስለዚህ ወደ መጀመሪያው ቅዱሳን መጽሐፍ መመለስ አለብን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። አስተያየታችሁንም ደግሞ ከታች በኮሜንት ላይ ጻፉልን። ይበልጥ እንድንበረታ እና አዳዲስ ቪዲዮዎችን ይዘን እንድንመጣ ቻናሉን ሰብስክራይብ በማድረግ አብራችሁን ሁኑ። ሰላሙን ሰንብቱ።